እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው። ለማ መገርሳ እንደ ቀልድ የለቀቁት ስልጣን ዛሬ ለህይወታቸውም ጭምር አደጋ የሚያመጣ ስጋት ደቅኗል። ወንበርን ለቀው የንግስና ህልማቸውን ያሳኩላቸው ጠቅላይ ሚኒስትር እያሳደዷቸው ነው። ኢትዮጵያዊነት ያለ ሀፍረት እናገራለሁ፣ ነገም ኢትዮጵያዊነት ሱስ ነው። እኒህ ኢትዮጵያዊነትን ከሐሺሽ ሱስ ጋር አነጻጽሮ የገለጹ ስለ ሀገራቸው መሞት የማይፈሩ እንደሆኑ የተናገሩ በኢትዮጵያ መጣ የተባለው ለውጥ በማርሽ ቀያሪነት እንደመሩ የተነገረላቸው ስለ አንድነት የዘመሩ ለውጥን ለማምጣት ከጓዳቸው ዶክተር አብይ አህመድ ጋር ስላላቸው ሞት የሚለየው ግንኙነት ሳይታክቱ የመሰከሩ ግን ያልተደመሩ የለውጥ ቲም የተባለውን ኃይል በስማቸው ያስጠሩ ዛሬም ዝም ብለው የሚፈሩ ቃል ሳያወጡ የሚናገሩ ሰው ናቸው። ኦቦ ለማ መገርሳ ሰሞኑን በተደረገው የኦሮሚያ ብልጽግና ፓርቲ ስብሰባ ላይ ስማቸው ተነስቷል የተባሉት አቶ ለማ መገርሳ የቆም እስረኛው አቶ ለማ፣ ፖለቲከኛው ኦቦ ለማ፣ ሰላዩ ለማ መገርሳ፣ ለውጥ አቀንቃኙ በመደመር ዓለም ላይ የተቀነሱት የመገርሳ ልጅ ለኮስኩት ያሉት የለውጥ እሳት እሳቸውንም እያነደደ ነው። ብልጽግናዎች በተለይም ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ ድርድር አድርገው ከከሸፈ በኋላ ለማ መገርሳ ነው ይህንን ድርድር ያበላሸው እያሉ ማውራት አብዝተው ነበር። አቶ ሽመልስ አብዲሳ በአዳማ ከተማ ለሰበሰቧቸው ካድሬዎች ሁላችሁም እንድታውቁት የምፈልገው ነገር ሸኔን የሚመራው ለማ መገርሳ ነው ብለው ሲናገሩ ብዙዎች ግራ ተጋብተው የርዕሰ መስተዳድሩን ንግግር ለሚዲያዎች እስከ ማሾለክ ደርሰው ነበር። አሁንስ በዛ በሚል ስሜት የመከላከያው ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ወደ ሮም የተጓዙት ሶስተኛ ሙከራ ለማድረግ ነበር። እሳቸውም ተናገሩ። የኔ ሰራዊት በየቀኑ የሚፋለመው እዚህ እናንተ ጋር የተደበቀ ለማ መገርሳ የተባለ ግለሰብ የሚመራውን የሽብር ቡድን ነው። እናም አሳልፋችሁ እንድትሰጡን እንፈልጋለን አሉ። ከዚህ በኋላ ነው እንግዲህ የጣሊያን የውጭ ጉዳይ ሚኒስቴር አቶ ለማ መገርሳን ጠርቶ ወደ ማነጋገር የገባው። አቶ ለማን ለማነጋገር ጥሪ ያቀረቡት ደግሞ ኢትዮጵያን የሚያውቁት በአዲስ አበባም ዓመታትን የቆዩ የአገሪቱም ሁኔታ በመጠኑ የሚገባቸው ጉሴፔ ሚስትሬታ ናቸው። በቀደመው ጊዜ በኢትዮጵያ የጣሊያን አምባሳደር የነበሩት በአሁኑ ወቅት ደግሞ በአገሪቱ ውጭ ጉዳይ ቢሮ ውስጥ የአፍሪካ ጉዳዮች ኃላፊ የሆኑት ጉሴፔም አቶ ለማ መገርሳን በማስመልከት ከአዲስ አበባ እየመጣ ያለውን ተከታታይ ጥያቄ አስረዷቸው። በመጨረሻም አንተ የተባበሩት መንግስታት ሰራተኛ ነህ፣ እንዳንተ አይነት ሰራተኞችን አሳልፈን እንድንሰጥ የሚያስገድደን ህግ የለም፣ አሳልፈን አንሰጥህም። ነገር ግን በእያንዳንዱ እንቅስቃሴህ የአንተን ደህንነት መጠበቅ አንችልምና ራስህን ጠብቅ አሏቸው። የአምባሳደር ጉሴፔ ሚስትሬታ መልእክት ይህ ነበር። ከዚህ በኋላ የብልጽግናው መንግስት ማድረግ የመረጠው በደንቢቱ አምቢሳ ቢሮ ስር መኪናና መሰል አቅርቦት በተሟላላቸው የደህንነት ሰዎች አቶ ለማ መገርሳን መከታተል ነው። ነገሩ አሁንም የተቋጨ አይመስልም። ጥያቄው ግን መሰረታዊ ነው። አሁን ካሉት የብልጽግና ባለስልጣናት ሁሉ ለአብይ አህመድ ከለማ መገርሳ በላይ ምን ውለታ ሊውሉ ይችላሉ? አሁን ያሉት የአገዛዙ ሹማምንት በሙሉ ተደምረው የሚሰሩት ስራ ለአብይ ያለው ዋጋ ለማ መገርሳ ካደረጉላቸው ይበልጣልን? ለመሆኑ ለለማ ያልሆኑ አብይ ለጌዶን ጢሞቴዎስ ወይም ለአገኘው ተሻገር፣ ለተመስገን ጥሩነህ ወይም ለሽመልስ አብዲሳ ሊሆኑ ይችላሉ ወይ? ለማን የሚያሳድዱት አብይ ለዳንኤል ክብረት የሚመለሱበት ምክንያት አላቸው ወይ? እንደ ለማ ወንበር ከመልቀቅና እንደ ዳንኤል ክብረት ከማለቅለቅ የትኛው ከባድ ነገር ነው? በለማ ላይ የጨከኑ ለማን ለመያዝ ኤታማዦር ሹሙንም ፖሊስ ኮሚሽነሩንም ያሰማሩት አብይ ነገስ ለእኔ ይመለሳሉ ወይ ብሎ የሚጠይቅ የብልጽግና ሰው እንዴት ጠፋ? እነዚህ መሰረታዊ ጥያቄዎች ናቸው። በእርግጥ ጠቅላይ ሚኒስትር አብይም ለብልጽግና ባለስልጣናት እቅጩን ነግረዋቸዋል። የፓርቲው ስራ አስፈጻሚ አባላት በተሰባሰቡበት አዳራሽ ውስጥ የአማራ ክልሉን ፕሬዚዳንት አረጋ ከበደን እማኝ አድርገው ለማኝ አደርግሃለሁ ብለዋቸዋል። እንዴት የሚለውን ከመመልከታችን በፊት ለመሆኑ ለማና አብይ እዚህ ያዳረሳቸው ምክንያት ምንድን ነው? ለማ መገርሳን ለቁም እስር የዳረጋቸው ጄኔራል የትኛው ነው? ጄኔራሉ እሳቸውን ከማሰሩ በፊት ጠቅላይ ሚኒስትር አብይ አህመድ በአንድ ማለዳ ተነስተው በአቶ ለማ መገርሳ ቤት የተገኙትና በመኪና አሳፍሮ የወሰዷቸው ለምንና ወዴት ነበር? ለመሆኑ ለማ ከሀገር እንደወጡ የተደረገበትን ሁነት የመሩት የውጭ ሀገር አምባሳደር የየት ሀገር ተወካይ ነበሩ? አሁን ያሉበትን ኃላፊነት አግኝተው ከኢትዮጵያ ከመውጣታቸው በፊት የነበረው የእስር ክራሞታቸው እንዴት ያለ ነበር? የሚሉትንና እስከዛሬ ያልተሰሙትን መረጃዎች ለመጀመሪያ ጊዜ ዛሬ በዝርዝር እናቅርባቸው። አንድና አንድ ጓደኛሞች ወንድማማቾች ሆነን ነው እየሰራን ያለን። ምናልባት እኔና ዶክተር አብይን የሚለየን
ቢኖር ምንም ነገር የለም ከሞት በስተቀር። አቶ ለማ መገርሳ የኔና የአብይ ፍቅር እስከ መቃብር ነው ቢሉም አብይ ግን አንተው ወደ መቃብር ትሄዳለህ እንጂ እኔ ንጉሱም አልሞትም ያሉ ይመስላሉ። ለዚያም ነው አቶ ለማ መገርሳ ሚያዝያ 10 2011 ዓ.ም በመኖሪያ ቤታቸው የተፈጸመውን በማስታወስ ይገለይ ነበር ሲሉ የሚናገሩት። ነገሩን በዝርዝር ለመመልከት በዚያች ዕለት የሆነውን እናስታውስ። በዚያ ሰሞን ቲም ለማ እየተባለ ይነገርለት የነበረውን የኦሮማራ የጥፋት ስብስብ እንደሚመሩ ይነገርላቸው የነበሩት አቶ ለማ መገርሳ ሚያዝያ 9 ለሚያዝያ 10 ሌሊት ከኦሮሚያ ክልል ፕሬዝዳንትነት ተነስተው በምትካቸው ሽመልስ አብዲሳ መሾማቸው ተሰማ። ለማም በውሳኔው አዝነው ጤናቸው ታውኮ አደሩ። በማግስቱ ማለዳም ታምም ያለሁ ብለው ተኙ። ሁለት ስብሰባዎች ግን በአዲስ አበባና በአዳማ እየተካሄዱ ናቸው። የአዳማው ስብሰባ የጨፌው ሲሆን አቶ ሽመልስ አብዲሳን አስምሎ በለማ ይተካል። የአዲስ አበባው ስብሰባ ደግሞ የፓርላማው ነው። ፓርላማው ከያዛቸው አጀንዳዎች መካከል ለማ መገርሳን የመከላከያ ሚኒስትር አድርጎ መሾም የሚለው አንዱ ነው። ይህንንም የመደመር ምዕመናን ገና ከማለዳው የኦሮማራ የፌስቡክ መንጋ አስቀድሞ አሰራጭቶታል። ሆኖም ለማ መገርሳ ታምም ያለሁ ብለው ወደ ፓርላማ እንደማይሄዱ ታወቀ። በዚህ ጊዜ ነበር ጠቅላይ ሚኒስትሩ መኪናቸውን አስነስተው ቦሌ ማተሚያ ፊት ለፊት ከፓርላማ አባላት አፓርታማ ጀርባ ወደሚገኘው የአቶ ለማ መገርሳ መኖሪያ ቤት የነዱት። በዚያ ሲደርሱም ለማ ተኝተዋል። አብይ ግን አይናቸው በቁጣ ፈጧል። ፊታቸው ማዲያታቸው እስኪታይ ድረስ ብስጭታቸውን መደበቅ አልቻለም። ሆኖም አፋቸው በልስላሴ ይናገራል። ፓርላማው እኮ አፉን ከፍቶ እየጠበቀህ ነው፣ ተነስና ቅበረኝ፣ አንተ ካልተገኘህና ቃለ መሐላ ካልፈጸምክ ችግር ውስጥ መውደቃችን ነው እያሉ የለማን ልብስና ጫማ ከቁም ሳጥን ማውጣት ጀመሩ። በቤቱ ውስጥ የነበሩት የለማ መገርሳ ረዳቶችና ጠባቂዎች ግራ እስኪጋቡ ድረስም ጠቅላይ ሚኒስትሩ ሙሉ ሱፍና ጫማ ከቁም ሳጥን አውጥተው ለብሰህ ተነስ በማለት የተማጽኑም በጥቂቱ ደግሞ የቁጣ ቃና ያለው ቃል አወጡ። ያለ ፈቃዳቸውና ምክራቸው ሳይጠየቅ ከኦሮሚያ ክልል መነሳታቸው ያበሳጫቸው ለማ የጠቅላይ ሚኒስትሩን ሁኔታ ሲመለከቱ አሞኛል የሚለውን ሰበባቸውን ሊገፉበት አልወደዱም። አብይ ያቀረቡላቸውን ልብስ ለብሰው በጠቅላይ ሚኒስትሩ ሹፌርነት በሚሽከረከረው መኪና ፓርላማ ድረስ ሄደው የመከላከያ ሚኒስትር ለመሆን ታምኜ እሰራለሁ ሲሉ ቃለ መሐላ ፈጸሙ። አቶ ለማ በዚያች ሚያዝያ 10 2011 ዓ.ም ከፍላጎታቸው ውጭ የፈጸሙትን ድርጊት ሲያስታውሱ በዚያን ዕለት ያንን ባላደርግ ወዲያውኑ ይገድለኝ ነበር ሲሉ ለቅርብ ወዳጆቻቸው ይናገራሉ። ህዳር 21 2011 እኔና አብይን ሞት ነው የሚለየን ሲሉ የነበሩት ለማ ባጎረስኩ እጄን ተነከስኩ ይሉትን ብሂል በሚያስታውስ መልኩ ከመሞት መሰንበት ብለው በፍርሃትና በግዳጅ ተወስደው ቃለ መሐላ ፈጸሙና ሚኒስትር ሆኑ። ሆኖም በዚያ መስሪያ ቤት ውስጥ የረባ ስራ የሚሰሩ ሆነው አልተገኙም። ይልቁንም በሳቸው ከኦሮሚያ ክልል መነሳት የተበሳጩ የኦሮሞ ፖለቲከኞችን በቤታቸውም በቢሮአቸውም በማነጋገር የቁዘማ ጊዜያቸውን መግፋት ቀጠሉ። ከጠቅላይ ሚኒስትሩ ጋር በካቢኔ ስብሰባ ካልሆነ በቀር የሚገናኙበት አጋጣሚ እየጠፋ ሄደ። ቤተ መንግሥት ያስገቧቸው ሰው ቤተ መንግሥቱን ዘጉባቸው። ለማ በገዛ ዳቦዬ ልብ ልቡን አጣሁት ብለው በመከላከያ ሚኒስትር ውስጥ በሚያሳልፉበት በዚያ ሰሞን ከጠቅላይ ሚኒስትሩ ጋር ጸብ ውስጥ መሆናቸው ግን ይዘገብ ነበር። ሆኖም በኦህዴድ ካድሬዎች ዘንድ ከአብይ በተሻለ ክብር አላቸው የሚባልላቸው ለማን ስልጣን ሰጥተው ለጠቅላይ ሚኒስትር ያበቋቸውን ለማን አብይ በደሏቸው የሚለው ዜና ኪሳራ እንዳለው ያስተዋሉት ጠቅላይ ሚኒስትሩ አንድ ድራማ ሰሩ። በመሃላችን ጸብ የለም፣ አሁንም ፍቅር በፍቅር ነን ለማለት ኖቤል ስለተሸለሙ እኛ የምንሸልመዎት ብሎ ሰላም ሚኒስቴር ባዘጋጀላቸው ድግስ ላይ የተጠለቀላቸውን ወርቅ ለለማ እንዲሸልመው ፍቀዱልኝ በማለት ሸዋዚንገርን በሚያስንቅ የትወና ብቃት ድራማውን ሰሩት። ይሄኛው ትዕይንት የቀረበው ደግሞ ጥቅምት 10 2012 ነበር። በብዙ መከራ፣ በብዙ ችግር፣ በብዙ ደህንነት አብረውኝ ለነበሩ ወንድሞቼ፣ ጓደኞቼ እና የነሱ ሁሉ አስተባባሪና መሪ የነበረው የደህንነት ጓደኛዬ እና ወንድሜ ለማ መገርሳ የዚህ ክብር ባለቤትና መሪ ስለሆነ የዛሬ ሽልማቴን ኢትዮጵያን እንድሸልመው እንድትፈቅዱልኝ። በእርግጥም ይህም ድራማ ነበር። ከዚህ መድረክ አንድ ወር በኋላ ኢህአዴግን የማፍረስ ዘመቻ በጠቅላይ ሚኒስትሩ ከበሮና በአዴፓ ዳንኪረኞች እስክስታ ይወረድለት ጀመር።
በዚህ ጊዜ አቶ ለማ መገርሳ በሚዲያ ወጥተው መደመር የሚባል ፖለቲካ አላውቅም፣ የኢህአዴግን መፍረስ አልደግፍም፣ ይህንን ብናገርም የሚሰማኝ አጥቻለሁ አሉ። ይህንን ንግግር ከተናገሩ በኋላ ለሥራ ጉዳይ ከአገር ለመውጣት ወደ ቦሌ ኤርፖርት ሲያመሩ ምንም እንኳን የመከላከያ ሚኒስትር ቢሆኑም በቪአይፒ ሳሎን አትወጣም ተብለው ተከለከሉ። እሳቸውም እንደ ተርታው ሰው ተሰልፈውና ተፈትሸው ወደ አሜሪካ ተጓዙና ሲመለሱም በወጡበት መንገድ እንዲገቡ ተደረገ። ነገሩ እንዳበቃለትና እንደለየለት የታወቀ ቢሆንም አቶ ለማ መገርሳ ከቢሮ አልቀሩም። አንድ ምሽት ግን ዳግመኛ ቢሮ መግባት እንዳያስቡ ብቻ ሳይሆን ከተማ ውስጥም እንዳይታዩ የሚያሳስብ መመሪያ ቤታቸው ድረስ መጣ። እንደ ሁልጊዜው በኩርፊያ የሚሰሩትን የመከላከያ ስራቸውን ሲያከናውኑ ውለው ወደ ቤታቸው ከተመለሱ በኋላ በወቅቱ የጦር ኤታማዦር ሹም የነበሩት ጄኔራል አደም መሐመድ ወደ መኖሪያ ቤታቸው መጥተው ከዚህች ምሽትና ቀን ጀምሮ ከቤት እንዳትወጣ፣ ብትወጣ በሕይወትህ ላይ ለሚደርሰው አደጋ ኃላፊነት የሚወስድ የለም አሏቸው። ይህንን ያደረገው ማን ነው ብለው የጠየቁት አቶ ለማም አብይ አዞኝ ነው የሚል ምላሽ ተሰጣቸው። የመከላከያ ሚኒስትሩ የቁም እስረኛ መሆናቸው በመከላከያ ኤታማዦር ሹም ተነገራቸው። ስልካቸው ተቆረጠ። በእሳቸው ቤት የሚገባውና የሚወጣው ሰው ተመጠነ። የተለያዩ ፓስተሮችና ሽማግሌዎች ጠቅላይ ሚኒስትሩንና የቁም እስረኛውን ለማሸማገል ደከሙ። ሁኔታው ከዚህ አልፎ በዲፕሎማሲው ማህበረሰብ ዘንድ ተሰማ። ከእነዚህ ሰዎች መካከል የጠቅላይ ሚኒስትሩና የአቶ ለማ ወዳጆች የሆኑት አሜሪካውያን ፖለቲከኞችና ኢቫንጀሊካል ይገኙበታል። አቶ ለማ መገርሳ የቦርድ አባል የሆኑበትና የዓለም ጴንጤቆስጤ ተቋማት የተሰባሰቡበት የአሴምብሊ ኦፍ ጋድ ድርጅት አመራሮች መካከል አንዱ የነበሩት የአሜሪካው ሴናተር ኢንሆፍና የቅርብ ወዳጃቸው ዴቪድ ቢስሌይ ጠቅላይ ሚኒስትሩን አማከሩ። የፈጣሪን ስም ጠርተው ለማሸማገል ሞከሩ። ጸብ አታክርሩ አሉ። በዚህ መሃል በአሜሪካ ኤምባሲ ውስጥ የሚሰሩ አንድ ከፍተኛ ዲፕሎማት ወደ አቶ ለማ መኖሪያ ቤት ሄዱ። እኒያ የለውጥ አባት የሚባልላቸው የቲም ለማ አለቃ ልክ እንደ እስረኛ ጸጉራቸው አድጎ ተጎሳቁለው ተገኙ። ከዚህ በኋላ የአሜሪካውያኑ ኢቫንጀሊካል ፖለቲከኞች ጣልቃ ገብነት በረታ። አቶ ለማ ወደ የዓለም ምግብ ፕሮግራም